የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ለንግድ ሥራ ሙሉ በሙሉ ክፍት መሆኑን አረጋግጠዋል። የነዳጅ ዋጋ አሽቆለቆለ። የፌዴራል የመጀመሪያ ደረጃ ፍርድ ቤት ዛሬ በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ጉዳይ ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ለንግድ ሥራ ሙሉ በሙሉ ክፍት መሆኑን አረጋግጠዋል። ሆኖም ከአሜሪካ ጋር የተደረገ ያለው የሰላም ድርድር እስኪጠናቀቅ ድረስ የኢራን ወደቦች ላይ የተጣሉት እገዳ እንደሚቀጥል አስታውቀዋል። አሜሪካ በኢራን ላይ የጣለችው የባህር ኃይል ከበባ በሙሉ ኃይሉ ተፈጻሚነቱን ይቀጥላል። ይህ ከበባ የሚመለከተው ኢራን ብቻ እንደሆነም ተገልጿል። ይህ እገዳ የሚነሳው ከአሜሪካ ጋር የተደረገ ያለው ስምምነት 100% ሲጠናቀቅ ብቻ እንደሆነ ትራምፕ ጠቁመዋል። አብዛኛው የድርድር ነጥቦች አስቀድመው የተቋጩ በመሆናቸው የቀረው ሂደት በጣም በፍጥነት እንደሚጠናቀቅ ፕሬዝዳንቱ ያላቸውን እምነት ገልጸዋል። የነዳጅ ዋጋ አሽቆለቆለ። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀች ጥቂት ደቂቃ ውስጥ የነዳጅ ዋጋ በከፍተኛ ወርዷል። ዛሬ አርብ ጠዋት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ እወጃውን ተከትሎ አንድ በርሜል ከ$90 በታች አሽቆልቁሏል። የድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከ$70 በታች የነበረ ሲሆን መጋቢት ወር መጀመሪያ ላይ ከ$100 በላይ ደርሷል። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ተሰቅሎ ነበር። አሁን የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀች ዋጋው በአንድ ቀን ከ$98 10% ቀንሶ $90 በታች ሆኗል። ያዝልቀው ከማለት ውጪ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ በቀጣይ ሳምንታት ምን እንደሚፈጠር ከወዲሁ መገመት አስቸጋሪ ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት በፊንቴክ የማጭበርበር ወንጀል ለተጠረጠሩ አርቲስቶችና ቲክቶከሮች ጉዳይ ተመልክቷል። መርማሪ ፖሊስ የወንጀሉን ድርጊት ውስብስብነትና ስፋት ከፍተኛ መሆኑን፣ የተጭበርባሪው የገንዘብ መጠን፣ የተጎጂዎች ቁጥር መበራከቱ፣ ቀሪ ምስክሮችን ለመስማት የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልግ በመጥቀስ ተጨማሪ የ14 ጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎች ጠበቆች በበኩላቸው ተጠርጣሪዎቹ በሕዝብ ዘንድ የሚታወቁና ቋሚ መኖሪያ ያላቸው በመሆኑ አይሰወሩም ያለ ሲሆን የጤና እክል ያለባቸውም እንዳሉ በመጥቀስም በውጭ ሆነው ጉዳያቸውን እንዲከታተሉ የራሳቸው የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑን ታሳቢ እንዲደረግ ጠይቀዋል። ፍርድ ቤቱ ግራቀኙን ክርክር ካዳመጠ በኋላ ውሳኔ ለመስጠት ለሚያዝያ 14 2018 ተለዋጭ ቀጠሮን ሰጥቷል። ለዛሬ ያዝናቸው ዜናዎች እነዚህን ይመስላሉ። ቸር ቆዩ።